ማማ እንዴት አደሩ? ደህና ነዎት? እስኪ ቁጭ በሉና ያውሩኝ እናቴ ላወራዎት ፈልጌ ነው። ቁጭ ብለው ያውሩኝ። እሺ ቁጭ በሉ። እሺ እናቴ ቁጭ ብለው ያውሩኝ። የማማን ቤት ላሳያችሁ እየገባው ነው ገናና ከውጭ አይቼው እማማን አስጠርቼ ነው ሁላ እቺ ምኝታቸው ናት። የምኝታቸውን ያወረዱልኝ። እሺ እማማ ሰው ነው የሚቀመጡልኝ። እሺ እናቴ እሱ ይቀመጡልኝ። እሱ ይቀመጡ፣ ችግር የለውም። ደህና ነዎት? ደህና ነኝ መስገን። ደህና ነኝ ያለሁለት በልቅሶ ነው ያለው እና ያለው ደህና ነኝ። ልጆች አልቀውብኝ ዛሬ ሳለቅስ ወይኔ የቀፈል ሆናብኝ። ልጆች በሰው አለቁብኝ። አይዞት የኔ እናት አለቁብኝ። አይዞ እንግዲህ ወንድ ሊኖረኝ ማለት እዚህ ይቀመጥ ነበር። አናሽ ይባል ምንም የለም። ይሄው ነው ታዩ እንዳልሞት እንዳልኩኝ የኔ እናት ማማን መጠየቅ ከባድ ነው። ቤታቸውን ዝም ብዬ ላሳያችሁ። የማማ ቤት ይሄ ነው፣ በቃ ሙሉ ለሙሉ ይሄ ነው ቤታቸው። ይሄ ነው ቤታቸው በቃ። የኔ እናት እቺ ነች አይደል ቤቶት? እዚህ ነው አይደል የሚኖሩት? አመናር እዚህ እንደው አንድ ባል እንዳገባው እዚህቱ በችግር ነው ወጥቶ የምታውቂው ችግር ነው። ዛሬ ሞቱብኝ ልጆች። አንዴ ሶስት ወደ አምስት ወንድ ልጅ ወልጄ 5 ወንድ አንድ ይሄ እንደዚህ የሚያረግልኝን በሰው በደም ተለጉሶ ነው። ዛሬ ሳለቅስ የምታለቅሽ ትዝ ሲለኝ አሁን እኮ ዛሬም ሳቂ ያለቀስኩ ወላሂ ሲያሳይ እንግዲህ እኮ አንተም በተመሳሰለ የኔ እናት በምን ነው የሚተዳደሩት? ሰው ምንድነው የሚሰሩት? እኔ እንግዲህ እንኳን ይናሰኝ አልዋሽም። አይዋሽም መተዳደር ያው ሙላው ብዙ ብር ሲዋጣ ጌሾ ትገለቃቀም ለለት ሆዲ ስንት ይሰጡታል? ጌሾ ለቅመው 100 ብር ተብሎ ለቀን 100 ብር ቀን ሙሉ ሲለቅመው ነው። የትን ነው የሚሰጠኝ ሰው? በምን ያክል ቀን ይለቅማሉ የኔ እናት? እኔ እንጃለት እነሱ ነው የሚያውቁት። ምለቅመው እንጂ ምን መቆሚያ ነው እንጂ እንጃለት አሁን ለለት ሆዲ ያን መጋልኩኝ ያችን አልመታደዳ እና ደግሞ በምንም ሌላ ስራም የለኝ። እቹና ስራ የላ ስራ የለኝ። ለለት ሆዲ ነው እንጂ ለስሞት ለሁንተሊያ አላተርፍም። ለለት ሆዲ አክዲት ጋመዳል እኔ አልዋሽም። እናታ እንዳልሽው አልዋሽም። አቀልኝ ነው አልዋሽም። አባትን ጥጀው ነው ማለት ኧረ አይዋሽኝም የኔ እናት ታውቃለሁ። እሺ የኔ እናት አይሰው መተዳደሪያማ ያቺው ናት። መቶ ሙሉ 300 እንሄዳለን። 250 ለሰው ብቻ ነው 100 የሚከፍሉት? ለኔ ብቻ ነው። ለምን ተምሎ በዚህ እንዲሳር ለደርቆዲ ብቻሽ ነው ማለት አሁን የለው ብዙ ያወጣል። እኔ ደካማ ነኝ እንዳልሽው ስላልኩኝ ያችንን ስቆጥስ እንጂ የሰጠሁትን ተቀብለው ይመጣሉ። እንደ እኔያችሁን እናጠልኝ ነው ሲቤት ነው ቤት የምታዩ መስሎኝ ዛሬ አልከፍት አልዘጋ ተሰቃቃል። ይታጀረ ከፍቶ ይታጀረ ዘጋው ጀዛ የማያረገው በጣም ባጠፋ እናት አለ ተቀምጣ። እሺ ማማ እመቤት ከተማ የምትባል እህት ልጆቼን ይመርቁልኝ የኔ እናት እኔም የቻልኩትን ላግዝ እናቴ ብላ ማማ 15000 ልካለውታለች። የኔ እናት አይሆንም እናቴ እሷን ነው የሚመርቋት። እሺ እንደው እናቴ እውነት አይሆንም እሷን ይመርቋት። እሺ ያቆይልኝ። አሜን። ጤናዋን ያስረዝማል። አሜን። ልጅ እንዳለ ልጆቿን ጌቴ ለማሳደግ ያብቃል። አሜን። ያቆይልኝ። ለኩነ ተባረክ እናት አለ። እኔ ዛሬ ሙላው ሃይሃይስ ሰው ወገን ነው እንጂ እኔ ወገን የለኝ። እኔ ምን የለኝ ይገኝ ተቀመጥ እናት አለ። ሲሞሙ እሺ እንጂ ያቆይልኝ። አሜን። አሜን። እዚህ በምታዱበት ይቀናቸው። አሜን። ምን አለ ብለሽ ማለማልቀስ ያለቅሳሉ። ዛሬ ይልቅስ አሁን እኮ ለምን አሁን እኮ ደጃው ሊሳድ ገበሬው ሲያርስ ጉድ ምጣር ደግሞ ተልምጣር ባራለች ታጣም ትዘሩ ልጅናለች በሬውን ይጠምድና ልጅ ዝናብ እኮ መጣ ያናሽን ለማን ነው የሚዘራው? በዚያ በጓሮድና ማልቀስ አልቅሱ። አይ እየጠፋ ያለቅሱ አልቅሱ። እሺ እናቴ አይዞት
አይሞኝ የባንክ ቡክ አለዎት? የባንክ ደብተር አለዎት? የለኝም። ምን አለኝ? የለኝም። ምን አለኝ? ዝም ደንቆሮ ነኝ። ምንም አላውቅ አለዚያችሁ እንዲህ ያለ ማለት ይበቃል። እሺ እኔ ማግኘት የምፈልጉ 0961 27 15 88 ይሄ ነው ስልኬ። እኔ ሳታገኙ ምንም አይነት ብር አትላኩ። ስምሽን ለምትሉኝ አብስራ ነው የኔ ስም። ማቡ የኔ ስም አይደለም። በእኔ ስም የሚያጭበረብረው ልጅ ስም ነው። ሁለተኛ ነገር ደግሞ ፌስቡክ ላይ ያና ሀበሻዊት 70 ምናምን ሺህ ፎሎወር ያለው ነው የኔ አካውንት። ከዛ ውጪ ያለ አካውንት የኔ አካውንት አይደለም። 100 ምናምን ሺህ ያለው በእኔ ስም የሚያጭበረብረው ልጅ አካውንት ነው። ከቻላችሁ ሪፖርት በማድረግ ብታግዙኝ ደስ ይለኛል። እማማ ቻው፣ ደህና ይዋሉ። ደህና ወይ እናታ። አሚን።